ሰላም እንዴት ናችሁ ተማሪዎች? እንኳን ወደ ኢትዮ ላንጉዌጅ በሰላም መጣችሁ። እኔ መምህር ዩሱፍ ሲሆን ከኔ ጋር አፋን ኦሮሞ የዛሬው ሌሰን ከኔ ጋር እንቀጥላለን። የዛሬው ሌሰን ኤክስፕሬሲንግ ላቭ የሚል ነው። ፍቅርን መግለጽ በአፋን ኦሮሞ ጃለለ ኢብሱ የሚለውን አብረን እንቀጥላለን። ከዚህ ክላስ መጨረሻ ላይ ተማሪዎች በአፋን ኦሮሞ ፍቅርን መግለጽ ይችላሉ፣ በተለያየ አይነቶች ማለት ነው። ቀድመን አንዳንድ ቮካቡላሪዎችን እናያለን። ከነዛ ውስጥ አንዱ ጃለለ የሚል ነው። ጃለለ ማለት ፍቅር ማለት ነው። ጃለለ ፍቅረኛ ለማለት ጃለሌ ጃለሌ እንላለን። መውደድ ጃለቹ ጃለቹ የሚለው መውደድም ማፍቀርም ነው የሚተካው። ጃለቹ መውደድ ወይም ማፍቀር። ሉንገቹ መሳም ሉንገቹ መሳም እንላለን። ፍቅር በአራት ቦታ ለይተን ማየት እንችላለን። ከነዛ ውስጥ አንዱ የቤተሰብ ፍቅር ነው። የቤተሰብ ፍቅር በአፋን ኦሮሞ ጃለለ ማቲ እንላለን። ጃለለ ፍቅር ሲሆን ማቲ ቤተሰብ ማለት ነው። ለምሳሌ ለአባትህ ፍቅር መግለጽ ስትፈልግ በአማርኛ አባቴ እወድሃለሁ፣ አባዬ እወድሃለሁ እንላለን። በአፋን ኦሮሞ አባኮ ሲንጃለዳ አባኮ ሲንጃለዳ እንላለን። እናቴ እወድሻለሁ ለማለት ሃርሜኮ ሃርሜቶ ሲንጃለዳ ሃርሜኮ ሲንጃለዳ እንላለን። እህትህን እህት ማለት ኦቦሌቲ ኦቦሌቲኮ ሲንጃለዳ እህቴ እወድሻለሁ። ወንድሜ እወድሃለሁ ለማለት ኦቦሌቲኮ ኦቦሌሰኮ ሲንጃለዳ ኦቦሌስ ወንድም ማለት ነው። አክስቴ እወድሻለሁ ለማለት አዳዳቶ ሲንጃለዳ ወይም አዳዶቶ ሲንጃለዳ ማለት ትችላላችሁ። እናንተም ስለ ቤተሰብ ባለፈው ተምረን ነበር። እነዛን ካያችሁ በኋላ ፍቅር መግለጽ የምትፈልጉለት ቤተሰብ መግለጽ ትችላላችሁ በዚሁ አጋጣሚ። ሁለተኛው ጃለለ ሳለፋላ ይባላል። ጃለለ ሳለፋላ ሳለ ማለት ጾታ ሲሆን ፋላ ተቃራኒ የተቃራኒ ጾታ ፍቅር ማለት ነው። አንድ ወንድ አንዲን ሴት ሲወዳት ለእሷም የሚገልጽላት የፍቅር ቃላቶች አሉ። ለምሳሌ አንቺ በጣም ቆንጆ ነሽ፣ አቲ ባዬ ሚዳግዱላ አቲ ባዬ ሚዳግዱላ ወይም አቲ ባዬ በሬዱላ አቲ ባዬ በሬዱላ አንቺ በጣም ቆንጆ ነሽ ማለት ነው። አንቺ ፍቅረኛዬ ነሽ፣ አቲ ጃለሌ ኮቲ አቲ ጃለሌ ኮቲ አንቺ ፍቅረኛዬ ነሽ። እሷ ትወደኛለች፣ ኢሼን ነጃለቲ ኢሼን ነጃለቲ እንዋደዳለን እንዋደዳለን ወልጃለና 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 አንቺ ትወጂኛለሽ፣ አቲነጃለታ አቲነጃለታ ብለን እንጠይቃለን። ሲንጃለዳ ሲንጃለዳ እወድሻለሁ ማለት ነው። ሌላው ስለ ሀገር ፍቅር ነው። ሀገር በአፋን ኦሮሞ ብየ እንላለን። ጃለለ ብያ የሀገር ፍቅር። ለምሳሌ እኔ ሀገሬን እወዳታለሁ፣ አኒ ብየኮ ነንጃለዳ አኒ ብየኮ ነንጃለዳ። እኔ ሀገሬን ስለምወዳት አኒ ብየኮዋ ነንጃለዱፍ ብለን ሌላ ቃል መጨመር እንችላለን። እኔ ሀገሬን ስለምወዳት አኒ ብየኮዋ ነንጃለዱፍ እንላለን። እስካሁን ስንማማር የነበርነው ስለ ፍቅርን በአፋን ኦሮሞ መግለጽ ነው። እስካሁን አሪፍ ተምራችኋል ብዬ አስባለሁ። ጥያቄ ካላችሁ ኮመንት ሴክሽን ላይ ያስቀምጡልን። አመሰግናለሁ።